ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች በዓለም ዙሪያ ሆናችሁ ይህንን መልእክት ለምትሰሙ የሰራዊት ጌታ እግዚአብሔር እንደዚህ ብሎኛል። ዮሐንስ ወንጌል ምዕራፍ 5:5 ላይ ያ ከእናቱ ማህፀን ጀምሮ ለ38 ዓመት ሽባ ሆኖ የተቀመጠ ነገር ግን መዳን እየፈለገ መዳን ያልቻለ፣ ረዳት እየፈለገ ረዳት ያጣ፣ አጋዥ እየፈለገ አጋዥ ያጣ፣ ሁል ጊዜ ከዛ ቦታ መነሳት ይፈልጋል፣ ግን እንዳይነሳ የሚያደርገው ነገር አለ። ሁሉም የራሱን ፍላጎት የራሱን ፍቃድ ለማድረግ የሚሮጥ እንጂ ያን ሰውዬ ዞር ብሎ አይቶት የሚያውቅ ማንም ሰው የለም። ብዙ ዘመድ ያላቸው ሰዎች ምናልባት ሰውየው ገና ለመራመድ ሲሞክር፣ ወደዛ ለመሄድ ሲሞክር፣ ያንን ፈውስ ለማግኘት ሲሞክር ተቀድሞ ብዙዎቹ ዘመድ ያላቸው ወደዛ ውሃ ይገባሉ። ይሄ ሰውዬ ግን ይፈልጋል፣ ግን ያቃተው ነገር አለ። መሄድ ይፈልጋል፣ አቅቶታል። መራመድ ይፈልጋል፣ አቅቶታል። መቀየር ይፈልጋል፣ አቅቶታል። ነገር ግን ኢየሱስ አንድ ቀን ባልጠበቀው ባላሰበው ሰዓት ወደ ህይወቱ መጣ። ኢየሱስም እሱ ሲፈልገው ሲመኘው የነበረውን ለዘመናት ጥያቄ ሆኖበት የተቀመጠ እንቆቅልሽ ሆኖበት የተቀመጠውን ነገር በሰከንዶች በደቂቃዎች ጌታ ፈታለት። ያ ሲተኛበት የነበረውን እሱን ሲሸከመው የኖረውን አልጋ ተሸክመ ሄዳለው ኢየሱስ። ስለዚህ ሰራዊት ጌታ እግዚአብሔር ዛሬ ብዙ ነገር ማድረግ እየፈለጋችሁ ነገር ግን ላቃታችሁ፣ መሄድ እየፈለጋችሁ ነገር ግን መንገዳችሁ ላይ እንቅፋት ተቀምጦ እንዳትራመዱ የከለከላችሁ፣ እንዳትራመዱ በፊታችሁ ቆሞ የገደባችሁ ነገር በኢየሱስ ክርስቶስ ስም የሰራዊት ጌታ እግዚአብሔር እንደዚህ ብሎኛል። እኔ ራሴ ወደ እናንተ ነገር እመጣለሁ፣ እኔ ራሴ አስተካክላለሁ። በይከሌ በኩል ምናልባት በይከሌት በኩል ብላችሁ ሰዎች ላይ አይናችሁን አድርጋችሁ ያላችሁ፣ እኔ ራሴን ነገራችሁን የሚፈታ ነገራችሁ የሚፈታው በእኔ ነው በማንም አይደለም ይላችኋል የሰራዊት ጌታ እግዚአብሔር። ምናልባት ከሰው እኩል መሆን ፈልጋችሁ ነገር ግን ያልቻላችሁ፣ መቀየር ፈልጋችሁ ያልቻላችሁ፣ ብዙ መጓዝ እየፈለጋችሁ ነገር ግን ያልቻላችሁ፣ ግራ የገባችሁ፣ ወደ ግራም ወደ ቀኝም ብታዩ መሄጃ ያጣችሁ የሰራዊት ጌታ እግዚአብሔር እኔ ነገራችሁን አንቀሳቅሳለሁ፣ ጣልቃ ገባለሁ፣ እጄን ዘረጋለሁ። ከተቀመጣችሁበት ትነሳላችሁ፣ ግራ ከተጋባችሁበት ትወጣላችሁ። የእናንተ ነገር እርምጃና እንቅስቃሴ ይጀምራል። ሽባ የሆነባችሁ ነገር፣ ባዶ የሆነባችሁ ነገር ሁሉ ይቀየራል። ሽባ የሆነ ነገር ሕፃናት ይራመዳል፣ ባዶ ሆኖ ይሞላል። በእኔ ታመኑ፣ በእኔ ተደገፉ፣ አይናችሁን ከሰው ላይ አንሱ፣ ማንንም አትመልከቱ፣ እኔ ብቻዬን በቂ ነኝ ይላል ሰራዊት ጌታ እግዚአብሔር። ሻሎም። ይህን መልእክት ለሁሉም አድርሱ። ተባረኩ።